ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦችና ተከታታዮች እንደምን ቆይታችኋል? በዛሬው ዕለት ደግሞ የምናወራው ስለ ክሮንስ ዲዚዝ ስለተባለ በሽታ ይሆናል። እንግዲህ ስለዚህ በሽታ ብዙን ጊዜ ብዙ ሰዎች በቂ የሆነ ግንዛቤ የላቸውም ብዬ ስላሰብኩ ወይም ደግሞ በዚህ በሽታ ዙሪያ የተሰሩ ጠቃሚ የሆኑ ኢንፎርሜሽን የያዙ ቪዲዮዎችን ወይም ደግሞ መልእክቶች የሚተላለፍባቸው ፕላትፎርሞች ላይ ስለ ክሮንስ ዲዚዝ በቂ የሆነ መረጃ ይኖራቸዋል ብዬ ስላላሰብኩ በዛሬው ዕለት ይህን ቪዲዮ ለእናንተ ሰርቼላችኋለሁ። በቅድሚያ እንደዚህ አይነት በሽታ ላይ የሚሰቃዩ ሰዎች አብዛኛውን ጊዜ ነገ ምን ሊፈጠር ይችላል ብለው ስጋት ይኖርባቸዋል። የሆድ ቁርጠታቸው ይነሳል ወይ ይተወኛል ወይ፣ ከዛሬ ነገ ይሻሻላል ወይስ አይሻሻልም፣ እንዲሁም ደግሞ አብሮት የሚከሰት ተቅማጥ ካለ ይህን ነገር እንዴት ነው ማኔጅ የማደርገው፣ ከዛሬ ነገ ይህ ተቅማጥ ይተወኛል ወይ አይተወኝም፣ ቁርጠቱ ይቀንስልኛል ወይስ ደግሞ አይቀንስልኝም የሚለው የየዕለት ተዕለት በክሮንስ ዲዚዝ ወይም ደግሞ በዚህ በሽታ የሚሰቃዩ ሰዎች የየዕለት ተዕለት እውነታቸው ወይም ደግሞ ስጋታቸው ነው። እንግዲህ ይህ በሽታ በጣም ክሮኒክ የሆነ በሽታ ነው። ለረጅም ዓመታት ዘላቂ የሆነ በሽታ ነው። አንዴ ከያዛችሁ ማኔጅ ነው እንጂ ማድረግ የምትችሉት ኪውር ማድረግ አትችሉም። ወይም ደግሞ ይህን በሽታ የሚያመጡ መንስኤዎቹን መቆጣጠር ትችላላችሁ ወይም ደግሞ ፍሌርሱን ወይም ደግሞ የክሮንስ ዲዚዝ በሽታውን ተነሳሽነት መቀነስ ትችላላችሁ እንጂ ሙሉ በሙሉ ማኔጀብል ነው ወይም ደግሞ ኪውር ይደረጋል ማለት ግን አይደለም ማለት ነው። እንግዲህ አብዛኛውን ጊዜ በዚህ በሽታ የሚሰቃዩ ሰዎች እውነታቸው ይሄ ነው። ከዛሬ ነገ በጣም ይጨነቃሉ። እንዴት ነው መሆኑ፣ ምንድነው የምበላው፣ ቁርጠቱ ሲተወኛል ወይ፣ ምን ማድረግ አለብኝ እያሉ በየዕለቱ የሚጨነቁበት የበሽታ አይነት ቢኖር የኢንፍላማቶሪ ባውል ዲዚዝ መካከል የሚመደብ ክሮንስ ዲዚዝ በሽታ ነው ማለት ነው። እንግዲህ ውድ ተመልካቾቼ ስለዚህ በሽታ ምንነት፣ መንስኤዎቹ፣ ስለ ሕክምና አይነቶቹ፣ አማራጮቹ ምን ማድረግ እንደምትችሉ በዛሬው ዕለት ይዤላችሁ መጥቻለሁ። ውድ ተመልካቾቼ እንኳን ለዚህ ቻናል አዲስ የሆናችሁ በሰላም መጣችሁ ማለት ፈልጋለሁ። የዚህ ቻናል ላይ ያላችሁን ኮሜንትም ሆነ አስተያየት በኮሜንት ሴክሽኑ ስር እንድታስቀምጡልኝ ከወዲሁ መልእክቴን አስተላልፍላችኋለሁ። እንዲሁም ደግሞ የምሰራላችሁን እያንዳንዱን ጠቃሚ ቪዲዮ ለወዳጅ ዘመዶቻችሁ እንድታጋሩ፣ ሼር እንድታደርጉ እንዲሁም ደግሞ ቪዲዮቹን ላይክ እንድታደርጉ ከወዲሁ የምጋብዛችሁ እኔ ዶክተር ኦሊያድ ገርሞ እባላለሁ። በቀጥታ በዛሬው ዕለት እንግዲህ ይዤላችሁ ወደ መጣሁት ቪዲዮ የምናልፍ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ይህን በሽታ በዚህ በሽታ የሚጠቁ ሰዎች አብዛኛውን ጊዜ ስለ አንጀት በሽታ ብቻ ወይም ደግሞ የአንጀት መቆጣት ብቻ ይመስላችኋል። ነገር ግን አይደለም። አብዛኛውን ጊዜ ብዙ የላይፍ ስታይላቸው ወይም ደግሞ የአኗኗር ዘይቤያቸው ሳይቀር ነው አፌክትድ የሚሆነው። ከሰው ጋር ያላቸው ግንኙነት በጣም የታወቀ ይሆናል። ከስራ መቅረትን ሊያመጣ ይችላል። ለረጅም ዓመት ነው የሚያሰቃያቸው። እንዴት አድርገው የአኗኗር ዘይቤያቸውን መቀየር እንደሚችሉ፣ ምን አይነት አመጋገብ ለብቻቸውን ምግብ መመገብ ሊኖርባቸው ይገባል፣ የአኗኗር ዘይቤያቸውን ሲጋራ የሚያጭሱ ከሆነ ማቆም ሊኖርባቸው ይገባል። ይህ ሁላ እንግዲህ የያዘ የበሽታ አይነት ስለሆነ በዚህ በሽታ የሚሰቃዩ ሰዎች እንዴት አድርገው ራሳቸውን ማኔጅ ማድረግ እንደሚችሉ በዛሬው ዕለት ይዤላችሁ መጥቻለሁ። በቅድሚያ ውድ ተመልካቾቼ ክሮንስ ዲዚዝ የምንለው በሽታ ምን ማለት እንደሆነ የምነግራችሁ ይሆናል። ይህ ክሮንስ ዲዚዝ የምንለው በሽታ ከኢንፍላማቶሪ ባውል ዲዚዝ መካከል ለሁለት ይከፈላሉ። እነዚህ አልሰሬቲቭ ኮላይቲስ እና ክሮንስ ዲዚዝ ተብለው ለሁለት ይከፈላሉ። ከነዚህ መካከል የሚመደብ የዳይጀስቲቭ ትራክት ወይም ደግሞ የሰውነታችንን የምግብ መፍጨት ቱቦችን የሚያጠቃ ከአፋችን ጀምሮ እስከ ፊንጢጣ ድረስ ሊያጠቃ የሚችል የኢንፍላማቶሪ ዲዚዝ በሽታ ነው። በዋነኝነት ግን የትንሹ አንጀትንና የትንሹ አንጀት የመጨረሻውን ክፍል ወይም ደግሞ ኢሊየም የምንለውንና የትልቁን አንጀት የሚያጠቃ የብግነት በሽታ ነው ማለት ነው። በዋናነት ይህ ኢንፍላማቶሪ ዲዚዝ የሚያጠቃው የአንጀታችንን ክፍል ሲሆን ነገር ግን ከአፋችን እስከ ፊንጢጣ ድረስ ሊያጠቃ የሚችል የኢንፍላማቶሪ ዲዚዝ ነው ማለት ነው። እንግዲህ በክሮንስ ዲዚዝ የሚጠቁ ሰዎች የተለያዩ ምልክቶችን ደግሞ አብረውት ሊያሳዩ ይችላሉ ማለት ነው። በዚህ ኢንፍላማቶሪ ዲዚዝ ወይም ደግሞ በዚህ የአንጀት መቆጣት ሊሆን ይችላል፣ የአፋቸው ክፍል መቆጣት ሊሆን ይችላል። ከአፍ እስከ ፊንጢጣ ድረስ የሚከሰት የመቆጣት ወይም ደግሞ ኢንፍላማቶሪ ሪስፖንስ ስለሆነ በዚህን ጊዜ የሚከሰት በምግብ የመጀመሪያው ቱቦ አፈጫጨት ሂደት ውስጥ የሚከሰት ምልክቶች ሊኖሩ ይችላሉ። እንዲሁም ደግሞ በሆዳቸው ክፍል ላይ ሊከሰት ከቻለ ደግሞ እዛም ደግሞ የሚከሰት የምልክት አይነት ሊያሳዩ ይችላሉ። የተለያየ የሰውነታቸው የምግብ መፍጨት ቱቦች ላይ ሊከሰት የሚችል ኢንፍላማቶሪ ዲዚዝ ነው ወይም ደግሞ የአንጀት መቆጣት ብለነው ልንወስደው እንችላለን ማለት ነው። በተጨማሪም ደግሞ ውድ ተመልካቾች የራሳችንን ኢሚዩን ሲስተም የራሳችን የሆነው ኢሚዩን ሲስተም ወይም ደግሞ የራሳችንን በሽታ ተከላካይ የሆነው የራሳችን ሲስተም የራሳችንን አንጀት ሊያጠቃው ይችላል ወይም ደግሞ የአንጀታችንን ክፍል እንደ ባዕድ ነገር እየቆጠረው ኢንፍሌምድ እንዲሆን ሊያደርገው ይችላል ወይም ደግሞ እንዲቆጣ ሊዳርገው ይችላል ማለት ነው። ስለዚህ አውቶ ኢሚዩን የሆነ ሪስፖንስም ሊሆን ይችላል ማለት ነው ይህ ክሮንስ ዲዚዝ የምንለው በሽታ ማለት ነው። ስለዚህ በተለያዩ ምክንያቶች ይህን አውቶ ኢሚዩኒቲ ትሪገር ሊደረግ ይችላል ወይም ደግሞ ሊነሳሳ ይችላል።
በተለያዩ ምክንያቶች የራሳችን አንጀት ሊጠቃ ይችላል። በኢንፌክሽኖች ሊሆን ይችላል፣ በተለያዩ ምክንያቶች በሲጋራ ማጨስ፣ በአመጋገብ አለመመቸት የተለያዩ ምክንያቶች አማካኝነት አንጀታችን ላይ የሚደርስ ቁጣ ይህንን በተደጋጋሚ የሚከሰት ኢንፍላማቶሪ ዲስኦርደር በዚህ ምክንያት የተነሳ ክሮንስ ዲዚዝ ሊይዘን ይችላል ተብሎ ሊወሰድ ይችላል ማለት ነው። ተመልካቾቼ እንደምታውቁት በዓለማችን ላይ በዚህ በሽታ የተጠቁ ሰዎች ወይም ደግሞ በክሮንስ ዲዚዝ የተያዙ ሰዎች ከ10 ሚሊዮን በላይ የበለጡ ሊሆኑ ይችላሉ። እንዲሁም ደግሞ አብዛኛውን ጊዜ የሚያጠቃው የእድሜ ክልል እድሜያቸው ከ15 እስከ 35 ያሉ ግለሰቦች ላይ ወይም ደግሞ ሰዎች ላይ በብዛት የተለመደ ነው ማለት ነው። ስለዚህ ኤጅ ጋፑ አብዛኛውን ጊዜ እድሜያቸው ከ15 እስከ 35 ዓመታቸው የሆኑ ሰዎች ላይ በክሮንስ ዲዚዝ የመጋለጥ እድላቸው በጣም የሰፋ ነው። ልጆቻችሁ 15 ዓመት ላይ 18 ዓመት ላይ 20 ዓመት ላይ ሊያጋጥማቸው ይችላል ማለት ነው። በዚህ የተነሳ ብዙን ጊዜ ከትምህርት መስተጓጎል ወይም ደግሞ ከስራ መስተጓጎል ከትምህርት ማቋረጥ ሊከሰትባቸው ጭምር ይችላል ማለት ነው። ስለዚህ ክሮንስ ዲዚዝ የያዛቸው ሰዎች አይታወቅም፣ እንዳልኳችሁ መንስኤው ላይታወቅ ይችላል። ግን አብዛኛውን ጊዜ መንስኤው ይሄ ነው የተባለ ምክንያት ላይኖር ይችላል። ነገር ግን የተለያዩ እንትኖች ሊኖሩ ይችላሉ። የተለያዩ አጋላጭ ፋክተሮች ወይም ደግሞ የተለያዩ አጋላጭ የሆኑ ምክንያቶች ሊኖሩ ይችላሉ። አመጋገብ ሊሆን ይችላል፣ ሲጋራ ማጨስ ሊሆን ይችላል። ያው እድሜያቸው ያነሱ ሰዎች ያጨሳሉ እያልኩ ሳይሆን፣ ነገር ግን ይሄ ሲጋራ ማጨስ በራሱ አጋላጭ ምክንያት ሊሆን ይችላል ማለት ነው። ስለዚህ አብዛኛውን ጊዜ የሚከሰተው እድሜያቸው 15 እስከ 35 የሆኑ ሰዎች ላይ ነው ማለት ነው። ነገር ግን በሚያሳዝን ሁኔታ ውድ ተመልካቾቼ አሁንም ድረስ ይህንን በሽታ የሚያክም ወይም ደግሞ ኪዩር የሚያደርግ ሙሉ በሙሉ የሚያጠፋ መድኃኒት አልተገኘም። በሚያሳዝን ሁኔታ በዚህ በሽታ የሚጠቁ ሰዎች አንዴ ከያዛቸው ላይፍ ታይም ነው ወይም ደግሞ ኪዩር አልተገኘለትም ወይም ደግሞ የሚያሽለው ነገር አልተገኘለትም ማለት ነው። በሚያሳዝን ሁኔታ በዚህ በሽታ የሚጠቁ ሰዎች በተደጋጋሚ በተለያዩ ምልክቶች በተለያዩ የበሽታው ምልክቶች ሲጠቁ እናያለን። እንዲሁም ደግሞ ከፍተኛ የሆነ የአኗኗር ዘይቤያቸው ላይ ከፍተኛ የሆነ ተጽዕኖ ሊያሳድርባቸው ይችላልና በመቀጠል የምንመለከተው በእንደዚህ አይነት በሽታ የሚጠቁ ሰዎች ሊያሳዩት የሚችሉት ምልክቶች እንዲሁም ደግሞ በአኗኗር ዘይቤያቸው ላይ በየቀን ውሏቸው ላይ ሊያሳድርባቸው የሚችለውን ተጽዕኖ አብረን የምንመለከት ይሆናል። አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ በዚህ በሽታ የተጠቁ ሰዎች ወይም ደግሞ በክሮንስ ዲዚዝ የሚሰቃዩ ሰዎች የተለያዩ ምልክቶችን ሊያሳዩ ይችላሉ። በዋነኝነትም የሚከተሉትን ሊያሳዩ ይችላሉ። ለምሳሌ ክሮኒክ ዳይሪያ ወይም ደግሞ ለረጅም ጊዜ ወይም ደግሞ ለረጅም ዓመታት የቆየ ካልታከመ ማለት ነው የሚያሳዩት ተቅማጥ በሽታ ሊኖር ይችላል። ከዚህ ጋር በተገናኘ ደግሞ ተቅማጥ በሽታ ከሚያመጣባቸው የተለያዩ የውፍረት መቀነስ ወይም ደግሞ የክብደት መጠናቸው ሊያንስና ሊቀንስ ይችላል። እንዲሁም ደግሞ የክሮኒክ ዳይሪያን ወይም ደግሞ ይህንን ተቅማጥ በተመለከተ ወይም ደግሞ ከሱ ጋር ተያይዞ ደግሞ የሆድ ቁርጠትም ሊከሰትባቸው ይችላል። ይህ የሆድ ቁርጠት ማይልድ ሊሆን ይችላል፣ ሞዴሬት ሊሆን ይችላል፣ ሲቪር የሆነ ሊሆን ይችላል። ወይም ደግሞ በህመሙ ደረጃ ወይም ደግሞ በቁርጠቱ ደረጃ ከትንሽ እስከ ከፍተኛ የሆነ የሆድ ህመም ስሜት ወይም ደግሞ የሆድ መቁረጥ ስሜት ሊሰማቸው ይችላል ማለት ነው። ይህ ዳይሪያ ደግሞ ወይም ደግሞ ይህ ተቅማጥ ደግሞ የተለያዩ ለሰውነታቸው አስፈላጊ የሆኑ ንጥረ ነገሮችን ሊያሳጣቸው ይችላል። ለምሳሌ የተለያዩ ጠቃሚ የሆኑ ንጥረ ነገሮችን እንደ ቫይታሚን B12 የመሳሰሉትን እንዲሁም ደግሞ አይረንን በኢንትሪንሲክ ፋክተር አማካኝነት አይረን አብዞርብ ይደረጋል ወይም ደግሞ ፐርኒሸስ አኒሚያ ለተባለ እንትንም ሊያጋልጣቸው ይችላል። ለተለያዩ ጠቃሚ የሆኑ ንጥረ ነገሮች ማነስ ሊያጋልጣቸው ይችላል ማለት ነው። አብዛኛውን ጊዜ አንጀታቸው ላይ ነው ይሄ ነገር የሚከሰተው። አንጀታችን ደግሞ እንደምታውቁት አብዞርብሽን ወይም ደግሞ አብዛኛው ጠቃሚ የሆነ ከምግብ መፈጨት በኋላ የምናገኛቸው ንጥረ ነገሮች ወደ ደማችን እንዲገባ የሚያደርግልን ደግሞ አንጀታችን ነው። በተለይም ደግሞ ትንሹ አንጀት ውስጥ የሚከሰት ወይም ደግሞ የሚካሄድ የአብዞርብሽን ሂደት አለ። ወይም ደግሞ የምግብ ጠቃሚ የሆኑ ንጥረ ነገሮች ወደ ደማችን የሚገቡት በትንሹ አንጀታችን አማካኝነት ነው ማለት ነው። በዚህን ጊዜ ግን በክሮንስ ዲዚዝ በሽታ አማካኝነት ለሰውነታችን ጠቃሚ የሆኑ ንጥረ ነገሮችን እናጣለን ማለት ነው። እንዲሁም ደግሞ የውፍረት ወይም ደግሞ የክብደት መጠን መቀነስ፣ የምግብ ፍላጎት ማጣት፣ የምግብ ፍላጎትንም ማጣት ሊያስከትል ይችላል። እንዲሁም ደግሞ የቁርጥማት ወይም ደግሞ የጆይንት ፔን ወይም ደግሞ የመገጣጠሚያ አካባቢ የሚከሰት የቁርጥማት ወይም ደግሞ የመሰባበር ስሜትም አብሮት ሊከሰት ይችላል ማለት ነው። ስለዚህ እንግዲህ በክሮንስ ዲዚዝ የሚሰቃዩ ሰዎች አብዛኛውን ጊዜ ሪከረንት የሆነ ወይም ደግሞ በተደጋጋሚ ሊከሰት የሚችል የዳያሪያ ኤፒሶድ ሊያጠቃቸው ይችላል። በተለይም ደግሞ ትሪገር የሚያደርጉ ምግቦችን ወይም ደግሞ ይህንን የሆድ መቁረጥና የተቅማጥ በሽታን ሊያስከትሉ የሚችሉ የማይመቹ አመጋገብን የሚመገቡ ሰዎች ላይ ወይም ደግሞ አመጋገብ ስርዓታቸው ላይ ይህንን ትሪገር የሚያደርጉ ምግቦችን የሚመገቡ ሰዎች ላይ በተደጋጋሚ በተቅማጥ በሽታና
በሽታና በሆድ ቁርጠት ሊሰቃዩ ይችላሉ ማለት ነው። እንዲሁም ደግሞ በአኔሚያ ወይም ደግሞ ስቱላቸው ወይም ደግሞ ሰገራቸው ላይ ደም የቀላቀለ ሊሆን ስለሚችል በአኔሚያ ወይም ደግሞ በደም እጥረት በረጅም ጊዜ አመት ወይም ደግሞ በቆይታ ጊዜያት ውስጥ ሊከሰት የሚችል የደም ማነስ ምልክትንም ሊያሳዩ ይችላሉ ማለት ነው። በተጨማሪም ደግሞ በክሮንስ ዲዚዝ አማካኝነት አንዳንዴ ኮምፕሊኬት ካደረገ ወይም ደግሞ ሌሎች ኢንፌክሽኖችን ከፈጠረ ሌሎች ባክቴሪያዎች ላዩ ላይ ከተራቡና ኢንፌክሽን መፍጠር ከጀመረ ደግሞ ትኩሳትና የመሳሰሉ የሆድ ህመሙን ሊያባብሱ የሚችሉ ምልክቶችንም ሊታዩ ይችላሉ። እንዲሁም ደግሞ ከልክ ያለፈ የድካም ስሜት ምግብ ባለመመገብ ሊሆን ይችላል። እንዲሁም ደግሞ ኢሴንሻል የተባሉ ወይም ደግሞ ለሰውነታችን በጣም ጠቃሚ የሆኑ ንጥረ ነገሮችን በተቅማጥ አማካኝነት ልናጣቸው ስለምንችል በዚህም የተነሳ የድካም ስሜት ሊሰማን ይችላል። በኢንፌክሽን አማካኝነት በባክቴሪያል ሱፐርኢምፖዝድ የሆነ ኢንፌክሽን ወይም ደግሞ ክሮንስ ዲዚዙን ተከትሎ የሚከሰቱ የተለያዩ አብሰስ ሊሆን ይችላል ወይም ደግሞ መግል ከተቋጠረ ለምሳሌ በዚህ አማካኝነት የሰውነታችንን የቁርጠት መጠን ወይም ደግሞ የሰውነት ውስጥ የሚከሰተውን ሆድ ህመም ሊያባብስ ይችላል። እንዲሁም ደግሞ ትኩሳትንም ሊያስከትል ይችላል ማለት ነው። በዋነኝነት የተቅማጥ በሽታ በተለይ ተቅማጡ በጣም የሚቆይ ከሆነ ሪከረንት ከሆነ ተመላልሶ የሚመጣ ከሆነ የሆድ መውቅረት ካለ ሆዳችሁን በተደጋጋሚ የሚቆርጣችሁ ከሆነ የሚያማችሁ ከሆነ እንዲሁም ደግሞ የድካም ስሜትና የምግብ ፍላጎት መቀነስ ካለ እንዲሁም ደግሞ የሚሰማችሁ ትኩሳትና የጆይንት ፔን ወይም ደግሞ የመገጣጠሚያ አካባቢ የሚሰማችሁ ህመም ካለ ምናልባት የክሮንስ ዲዚዝ ምልክት ሊሆን ስለሚችል መታየትና መመርመር ይኖርባችኋል። በተለይ ደግሞ ዳያሪያው በጣም ከቆየ በተደጋጋሚ የሚከሰት ከሆነ አንቲባዮቲክ ወስዳችሁ ወይም ደግሞ ሲፕሮፍሎክሳሲን ሊሆን ይችላል ወይም ደግሞ መድኃኒቶችን ታዞላችሁ ይሄማ ባክቴሪያል ኢንፌክሽን ነው ቁርጠቱ ቶሎ ይድንላችኋል ተብላችሁ አንቲባዮቲክ ወስዳችሁ ከሆነና ማይሻላችሁ ከሆነ በተደጋጋሚ የሚከሰት ከሆነ ምናልባት ክሮንስ ዲዚዝ ሊሆን ስለሚችል ይህንን በሽታ በጥብቅ ምርመራ ማድረግ ሊኖርባችሁ ይገባል ማለት ነው። እንዳልኳችሁ ተመልካቾቼ በክሮንስ ዲዚዝ አማካኝነት የሚከሰተው ተቅማጥ ለአንድ ጊዜ ወይም ደግሞ ለ4 እስከ 5 ቀናት ብቻ ታይቶ የሚጠፋ አይደለም። ይህ ተቅማጥ በሽታ አማካኝነት የሚከሰት የክብደት መጠን መቀነስ ሊከሰት ይችላል። እንዲሁም ደግሞ የምግብ ፍላጎት መቀነስንም ደግሞ ሊያስከትል ይችላል። የተለያየ የድካም ስሜትን ሊሰማችሁ ይችላል። ፋቲግ ወይም ደግሞ የድካም ስሜት ያለምንም ምክንያት ሊሰማችሁ ይችላል። ወይም ደግሞ በአንጀት መቆጣት ምክንያት ደግሞ ለሰውነታችሁ ጠቃሚ የሆኑ ወይም ደግሞ አብዞር መደረግ የሚገባቸው ጠቃሚ የሆኑ ንጥረ ነገሮች ሰውነታችሁ ውስጥ መግባት ስለማይችሉ በዚህም የተነሳ የድካም ስሜት በተደጋጋሚ ሊከሰትባችሁ ይችላል ማለት ነው። ተቅማጡም ደግሞ የቆየ ነው። በኢንፌክሽንና በተለያዩ ትላትሎች አማካኝነት ታይቶ የሚመጣ ወይም ደግሞ ለ4 እስከ 5 ቀን ብቻ የሚቆይ ወይም ደግሞ የተለያዩ አንቲባዮቲኮችን ወስዳችሁ ሊሻላችሁ የሚችል ብቻ ሳይሆን በጣም የቆየና ከባድ የሆነ ተቅማጥን ሊያስከትልባችሁ ይችላል ማለት ነው። እንዲሁም ደግሞ የሆድ ቁርጠቱ በጣም ከፍተኛ የሆነ ሲቪር የሆነ ደረጃም ሊደርስ ይችላል። እንዲሁም ደግሞ እሱን ተከትሎ የሚከሰቱ ፐርፎሬሽን ወይም ደግሞ የአንጀት መበሳሳትን ሊያስከትልባችሁ ይችላል። መግል ሊቋጥርባችሁ ይችላል። ፊስቱላ ወይም ደግሞ የተለያዩ ኮሚኒኬሽኖች ሊፈጠሩ ይችላሉ። አንጀታችሁ ከተለያየ የሰውነታችሁ ክፍል ጋር ከተለያዩ ቪዘራል ኦርጋኖች ጋር ሊጣበቅ ስለሚችል የተለያዩ ምልክቶችንም አብራችሁ ልታዩ ትችላላችሁ። እንዲሁም ደግሞ በሽንት ቱቦአችሁ ጋር አንጀታችሁ ሊጣበቅ ይችላል። ሽንት ቱቦ ወይም ደግሞ የሽንት ፊኛ ጋር ሲጣበቅ ደግሞ በሽንት ቱቦአችሁ ወይም ደግሞ በሽንታችሁ አካባቢ ሰገራውላ ተያይዞ ሊወጣ ይችላል ማለት ነው። በሽንት በኩል ሰገራ ሊወጣ ልታዩ ትችላላችሁ። የመሳሰሉትን ኮምፕሊኬሽኖች ልታዩ ስለምትችሉ በክሮንስ ዲዚዝ የሚጠቁ ሰዎች በቀላሉ ይሄ ነው ተብሎ ሊድኑ ላይችሉ ይችላሉ ማለት ነው። ስለዚህ ተቅማጡ በጣም የቆየ ሊሆን ይችላል። ትኩሳቱ የቆየ ሊሆን ይችላል። የአቅም ማጣቱ በጣም የቆየ ሊሆን ይችላል። ጆይንት ፔን ያለው የመገጣጠሚያ አካባቢ የሚሰማችሁ ህመም በጣም ከባድ ሊሆን ስለሚችል ይህንንም ደግሞ በጥብቅ ልትከታተሉት ይገባል ማለት ነው። በመቀጠልም ውድ ተመልካቾቼ ይህ ክሮንስ ዲዚዝ የተባለው በሽታ እንዴት ሊከሰት እንደሚችል አብረን የምንመለከት ይሆናል። እንዳልኳችሁ ውድ ተመልካቾቼ ይህንን በሽታ የሚያመጣው ኤግዛክት የሆነ መንስኤ ወይም ደግሞ ይሄ ነው የተባለ መንስኤ ላይኖረው ይችላል። ነገር ግን የተለያዩ ፋክተሮች ወይም ደግሞ የተለያዩ ምክንያቶች አጋላጭ ምክንያቶች ሊኖሩ ይችላሉ። ለምሳሌ ጄኔቲክ ፋክተር ሊሆን ይችላል ወይም ደግሞ በዘረመል ችግር አማካኝነት ሊከሰት የሚችል ሊሆን ይችላል። ፋሚሊ ሂስትሪ ወይም ደግሞ ሄሬዲተሪ ሊሆን ይችላል። እንዲሁም ደግሞ የተለያዩ ላይፍ ስታይል የምትከተሉ ሰዎች ሲጋራ ማጨስ ሊሆን ይችላል። የአመጋገብ ስነስርዓታችሁ ላይ ለውጥ ማድረግ ሊኖርባችሁ ይገባል። የተለየ የአመጋገብ ስነስርዓት የምትመገቡ ሰዎች ካላችሁ ምናልባት የምትመገቡት ምግብን በተጨማሪ ለክሮንስ ዲዚዝ አጋላጭ ምክንያት ሊሆን ይችላል ማለት ነው። ስለዚህ ይሄ ነው የተባለ አንድ ኮዝ ብቻ አይኖርም ማለት ነው። ስለዚህ በመቀጠል ዘርዘር ባለ ሁኔታ የምናያቸው አጋላጭ የሆኑ ምክንያቶችን ይሆናል ማለት ነው። አሁንም አብራችሁን ቆዩ። በቅድሚያ የምንመለከተው የጄኔቲክ ተጋላጭነት ወይም ደግሞ በዘረመል አማካኝነት የሚከሰት የጄኔቲክ ተጋላጭነት ወይም ደግሞ
የኢሚዩን ሲስተማችን ኦቨር አክቲቪቲ ወይም ደግሞ የራሳችን የሰውነታችን የበሽታ ተከላካይ ሲስተም አለ። ይህ ሲስተም ራሱን የአንጀታችንን ክፍል ሲያጠቃው የሚከሰት ሊሆን ይችላል። አንዳንድ ጊዜ በዘር ተጋላጭ እንድንሆን ሊያደርገን ይችላል ማለት ነው። የራሳችን ኢሚዩን ሲስተም የራሱን የአንጀት ክፍል እንደ ፎሬን ነገር ወይም ደግሞ እንደ ባዕድ ነገር አይቶት ሊያጠቃው ስለሚችል በዚህ አማካይነት የሚከሰት የክሮንስ ዲዚዝ ሊሆን ይችላል ማለት ነው። አንደኛው ይህ ምክንያት ሊሆን ይችላል በኢሚዩን ሲስተም ወይም ደግሞ በራሱ በጄኔቲክስ አማካይነት ኢሚዩን ሲስተም በአውቶ ኢሚዩኒቲ አማካይነት የራሱን የአንጀት ክፍል ሊያጠቃው ይችላል ማለት ነው። ሌላኛው ደግሞ በላይፍ ስታይል አማካይነት ወይም ደግሞ በምንመርጠው የአኗኗር ዘይቤ አማካይነት የሚከሰት ነው። ለምሳሌ የምንመገበው የአመጋገብ ሂደት ሊሆን ይችላል። አብዛኛው ጊዜ ፋይበር የሌለው ዳይት የምንመገብ ከሆነ አብዛኛው ጊዜ የምንመገበው ምግብ ፋቲ የሆነ ወይም ደግሞ ስጋና የመሳሰሉ ወተት የመሳሰሉ ነገሮችን ለመፈጨት በጣም አስቸጋሪ የሆኑ የምግብ አይነቶችን የምንመገብ ከሆነ በተደጋጋሚ የክሮንስ ዲዚዝ በሽታችንን ሊያባብስብን ይችላል ማለት ነው። በዚህም አማካይነት ለረጅም ዓመት የታሸጉ ምግቦችን የምትመገቡ ሰዎች የፕሮሰስ የሆኑ ፉዶችን እንደ ካርቦሃይድሬት በጣም የበዛባቸው በርገር ሊሆን ይችላል፣ ፒዛ ሊሆን ይችላል በጣም የምትመገቡ ሰዎች በዚህ በሽታ አማካይነት በውስጣቸው ባሉ የተለያዩ ንጥረ ነገሮች አማካይነት ለዚህ በሽታ ተጋላጭ ሊያደርጓችሁ ይችላል ማለት ነው። ፕሮሰስ የሆኑ የታሸጉ ምግቦችን የምትመገቡ እንዲሁም ደግሞ ሪፋይንድ ካርቦሃይድሬት የምንላቸውን የምትመገቡ ሰዎች ፕሮሰስ የሆኑ የፋብሪካ ምግቦችን የምትመገቡ የታሸጉ ምግቦችንም የምትመገቡ ሰዎች ካላችሁ ለክሮንስ ዲዚዝ ተጋላጭ የመሆን እድላችሁን የሰፋ ያደርገዋል ማለት ነው። ሌላኛው ደግሞ አጋላጭ ምክንያት የምንለው ደግሞ ከመጠን ወይም ደግሞ ከልክ ያለፈ ስትረስ ያለባችሁ ሰዎች ትምህርት ላይ ሆናችሁ ይህ በሽታ የሚያጋጥማችሁ ሰዎች ካላችሁ ዩኒቨርሲቲ ገብታችሁ እድሜያችሁ 15 16 ሃይ ስኩል ሆናችሁ እንዲሁም ደግሞ 20 ቤት ውስጥ ሆናችሁ ዩኒቨርሲቲ ገብታችሁ ለከፍተኛ ጭንቀት ስትረስ የምትዳረጉ ከሆነ ይህም ደግሞ ክሮንስ ዲዚዝ በሽታችሁን በጣም የማባባስ እድል አለው ማለት ነው። ስለዚህ ከፍተኛ የሆነ ስትረስ ያለባችሁ ሰዎች ጭንቀት ያለባችሁ ሰዎችም ክሮንስ ዲዚዛችሁን የበለጠ ሊያባብስባችሁ ይችላል። እንዲሁም ደግሞ በተጨማሪ ሲጋራ የምታጭሱ ሰዎች ካላችሁ ወንዶችም ሴቶችም ሲጋራ የምታጭሱ ከሆነ በሲጋራ ውስጥ ያሉ የተለያዩ ኬሚካሎች የአንጀታችሁን ሴሎች የበለጠ እንዲቆጡ ያደርጓቸዋል ማለት ነው። አንጀታችሁ ላይ ያለውን ሴሎች የበለጠ እንዲቆጡና ኢንፍሌምድ እንዲሆኑ ያደርጓቸዋል። ስለዚህ ክሮንስ ዲዚዛችሁን የበለጠ ያባብስባቸዋል። በዚህም የተነሳ ለተደጋጋሚ ተቅማጥ ለተደጋጋሚ የሆነ የሆድ ቁርጠት ልትጋለጡ ትችላላችሁ ማለት ነው። ስለዚህ አንድ የሆነ ፋክተር ብቻ አይደለም ያለው ክሮንስ ዲዚዝ የሚነሳበት ምክንያት አንድ ብቻ አይደለም ማለት ነው። የተለያዩ ምክንያቶች ጄኔቲክ ፋክተር በፋሚሊ በዘር ውስጥ ለምሳሌ እናቶቻችሁ አያቶቻችሁ ወይም ደግሞ ዘመዶቻችሁ የቅርብ ዘመድ የምትሏቸው በዚህ በሽታ የሚጠቁ ከሆነ እናንተም የመጋለጥ እድላችሁ የሰፋ ሊሆን ይችላል ማለት ነው። እንዲሁም ደግሞ በሲጋራ ማጨስ በስትረስ እንዲሁም ደግሞ በአመጋገብ በዋናነት ደግሞ በላይፍ ስታይል በምንመርጠው የላይፍ ስታይል ቾይስ አማካይነት ለክሮንስ ዲዚዝ የመጋለጥ ቻንሳችን ወይም ደግሞ እድላችንን የሰፋ ሊያደርገው ይችላል ማለት ነው። እንዳልኳችሁ ደግሞ በዘር ተጋላጭ የመሆን ቻንሳቸው እስከ 10% የሚያህለው ለምሳሌ በግለሰቦች ውስጥ በቤተሰቦቻቸው ውስጥ አንድ ሰው ወይም ደግሞ ሌሎች የፋሚሊ ሜምበሮች በዚህ የተጠቁ ከሆነ እስከ 10% የሚያህሉት ሰዎች ላይ ደግሞ ለመያዝ እድል አላቸው ማለት ነው። ለምሳሌ በአንድ ቤተሰብ ውስጥ የተያዘ ሰው ካለ ሌላኛውን ሰው የመያዝ እድሉ ደግሞ እስከ 10% ያህል ያደገ ሊሆን ይችላል ማለት ነው። እንዲሁም ደግሞ ባክቴሪያል በሰውነታችን ውስጥ ያሉት ጠቃሚ የሆኑ ኖርማል ፍሎራ የምንላቸው ጠቃሚ የሆኑ ባክቴሪያዎች ቦታቸው ለቀው ሲሄዱ የሚከሰት የኢንፍላሜሽን ወይም ደግሞ የመቆጣት የአንጀት መቆጣትን ሊያስከትሉ የሚችሉ ኤጀንቶች ሊኖሩ ይችላሉ ማለት ነው። ስለዚህ አብዛኛው ጊዜ ጠቃሚ የሆኑና ጠቃሚ ያልሆኑ ባክቴሪያዎችም ኢምባላንስድ ከሆኑ እነዚህ ጠቃሚ ያልሆኑ ባክቴሪያዎች ኢንፍሌምድ ሊያደርጉት ይችላሉ ወይም ደግሞ የአንጀታችንን መቆጣትን ሊያስከትሉብን ይችላሉ ማለት ነው። ስለዚህ የአንጀት ኖርማል ፍሎራን ትራንስሎኬት የሚያደርጉ ወይም ደግሞ ቦታውን ሊቀይሩ የሚችሉ አመጋገብ ሊሆን ይችላል። ቅድም ያልኳችሁን አመጋገብ ሲጋራ ማጨስ የመሳሰሉትን ስትረስም ሊሆን ይችላል። ጤናማ የሆነውን ለአንጀታችን ጤናማ የሆኑ ባክቴሪያዎችን ቦታቸውን ቀይረው ለተደጋጋሚ የሆነ የአንጀት መቆጣት ሊያደርሱን ስለሚችሉ ለክሮንስ ዲዚዝ ተጋላጭ ለክሮንስ ዲዚዝ ለተባለው በሽታ ደግሞ ተጋላጭ ሊያደርጉን ይችላሉ ማለት ነው። በመቀጠልም ውድ ተመልካቾቼ በዚህ በሽታ ራሳችሁን ከጠረጠራችሁ በኋላ ወይም ደግሞ እነዚህ ምልክቶች በተደጋጋሚ የሚያጠቋችሁ ከሆነ ቶሎ ብላችሁ ወደ ሆስፒታል በመሄድ ተገቢውን ምርመራ ሊደረግላችሁ ይገባል ማለት ነው። ከሚደረግላችሁ ጠቃሚ የሆኑ ምርመራዎች መካከል በክሮንስ ዲዚዝ የሚሰቃዩ ሰዎች አብዛኛውን ጊዜ ሊደረግላችሁ የሚገቡ የምርመራ ሂደቶች አሉ። እንግዲህ ዳያግኖሲስ ላይ ወይም ደግሞ ህክምናው ላይ ለመድረስ ወይም ደግሞ የበሽታው አይነት ላይ ለማወቅ አንዳንድ ጊዜ ከወራቶች ከ6 ወራት እስከ ዓመታትንም ሊፈጅ ይችላል።
የሚደረጉ የተለያዩ ምርመራዎችን ለናንተ ሊደረግላችሁ ይገባል ማለት ነው። የደም ምርመራ፣ የሰገራ ምርመራ፣ የሽንት ኢንፌክሽን ምርመራ፣ ሴረም ኤሌክትሮላይት ምርመራ ሊደረግላችሁ ይችላል። ወይም ደግሞ የደማችሁ ውስጥ ያሉት የኤሌክትሮላይት መጠኖችን መለካት ሊኖርባችሁ ይችላል። እንዲሁም ደግሞ የተለያዩ ኢሜጂንግ ስቴዲዎች ኤምአርአይ ሊሆን ይችላል፣ ሲቲ ስካን ሊታዘዝላችሁ ይችላል። እንዲሁም ደግሞ የተለያዩ ኢንቬዚቭ የሆኑ ቴክኒኮችን ዳያግኖስቲክ የሆኑ ኢንቬዚቭ የሆኑ ቴክኒኮችን ሊታዘዝላችሁ ይችላል። አፐር ጂአይ ኢንዶስኮፒ ሊታዘዝላችሁ ይችላል። እንዲሁም ደግሞ ኮሎኖስኮፒና እንዲሁም ደግሞ ኢሊዮስኮፒ የተባሉ ምርመራዎችን ኢንቬዚቭ በሆነ መልኩ ዳይሬክትሊ ኢሜጂንግ በመጠቀም ወይም ደግሞ የምስል ምርመራዎችን በመታገዝ እነዚህን አይነት ምርመራዎች ጭምር ሊደረግላችሁ ይችላል ማለት ነው። ስለዚህ ከሲቢሲ ወይም ደግሞ ከትናንሽ የደም ምርመራዎች እስከ ትላልቅ ወይም ደግሞ ኢንቬዚቭ የሆኑ ምርመራዎች ኤምአርአይ ከፍተኛ ወጪ ሊያስወጣችሁ የሚችሉ ምርመራዎችን ጭምር ሊታዘዝላችሁ ይችላል ማለት ነው። ማኒፌስት እንዳደረጋችሁት በውስጣችሁ ፊስቱላ ተፈጥሮ ይችላል፣ አብሰስ ሊኖር ይችላል፣ ፐርፎሬሽን ሊኖር ይችላል። እንዲሁም የተለያዩ ኮምፕሊኬሽኖችን ምክንያት በማድረግ የተለያዩ የምርመራ ሂደቶችን ሊካሄድላችሁ ይችላል ማለት ነው። ስለዚህ ዳያግኖሲሱ ወይም ደግሞ ምርመራውን ሊራዘም ይችላል፣ እስከ ዓመታትም ሊፈጅ ስለሚችል በትዕግስት ይህንን ምርመራ መከታተል ይኖርባችኋል ማለት ነው። በተለይም ደግሞ በተደጋጋሚ የመጣ የሚያስቸግራችሁ ተቅማጥ ከሆነ ይህንን ምርመራ ማድረግ ስለሚኖርባችሁ መከታተል እና በተገቢው ሁኔታ መመርመርና መታከም ይኖርባችኋል ማለት ነው። እንግዲህ ውድ ተመልካቾቼ በደም ምርመራ ወቅት የሚታዩ የተለያዩ ፓራሜትሮች አሉ። ደም በሚሰጡበት ሰዓት የሚታዩ የተለያዩ ምርመራዎች አሉ። ለምሳሌ ኢንፌክሽን ተፈጥሮባችሁ ሊሆን ይችላል። ስለዚህ የነጭ የደም ሴላችሁ ካውንት ወይም ደግሞ ዋይት ብለድ ሴል ካውንት ይታያል ማለት ነው። ይህ የዋይት ብለድ ሴል ካውንት፣ ኒውትሮፊል ካውንት እንዲሁም ደግሞ ሊምፎሳይት ካውንት የምንላቸውን በማየት በኢንፌክሽን አማካኝነት በአውቶ ኢሚዩኒቲ አማካኝነት እነዚህ ቁጥሮች ሊጨምሩ ይችላሉ። ስለዚህ እነዚህንም መመርመር ይኖርባቸዋል። እንዲሁም ደግሞ ኦከልት ብለድ ሎስ ስለሚኖር ፌካል ኦከልት ብለድ ሎስ ስለሚኖር ወይም ደግሞ በሰገራ አማካኝነት ለረጅም ዓመታት ደም ልታጡ ስለምትችሉ የማይታዩ በአይን ልታዩት የማትችሉት ደሞችን በጣም ልታጡ ስለምትችሉ ለአኒሚያ ወይም ደግሞ ለደም ማነስ በሽታ ተጋላጭ ልትሆኑ ትችላላችሁ። እንዲሁም ደግሞ የተመጣጠነ ምግብ ባለመብላታችሁ የተነሳ እንዲሁም ደግሞ ቫይታሚን B12 የመሳሰሉትን እንዲሁም ደግሞ ኢንትሪንሲክ ፋክተር ወይም ደግሞ አይረን በቂ የሆነ አይረንን ባለማግኘታችሁ የተነሳ ወይም ደግሞ የምግብ ፍላጎታችሁ ስለቀነሰ የደም ማነስ ምልክትም ሊታይባችሁ ስለሚችል ደማችሁንም በመመርመር የደም ማነስ አለባችሁ ወይስ ደግሞ የለባችሁም የሚለውንም ምርመራ ሊያካሂድላችሁ ይችላል ማለት ነው። ሌላኛው ሊደረግላችሁ የሚገባ የምርመራ ሂደት ደግሞ የሰገራ ምርመራ ነው። ሰገራ ከሰጣችሁ በኋላ በሰውነታችሁ ውስጥ የተለያዩ ባክቴሪያዎች ወይም ደግሞ በሆዳችሁ ውስጥ ባክቴሪያዎች ሊኖሩ ይችላሉ። በባክቴሪያዎች አማካኝነት የሚከሰት ክሮንስ ዲዚዙ ላይ ተጨማሪ ኢንፌክሽን ሊፈጥርበት ስለሚችል ሰገራ ውስጥ ፐስ ሴል ልታዩ ትችላላችሁ ወይም ደግሞ ባክቴሪያዎችን ልታዩ ትችላላችሁ። እንዲሁም ደግሞ ኦቫና ፓራሳይትም ሊኖር ይችላል ማለት ነው። እነዚህ የትላትል እንቁላሎች ሊኖሩ ይችላሉ። በሰውነታችሁ ውስጥ የተለያዩ ትላትሎች ስጋ ከበላችሁ በስጋ ውስጥ የሚገኙ የተለያዩ ትላትሎችን ልታዩ ትችላላችሁ። ፓራሳይቲክ ኢንፌክሽን ከሆነ የፓራሳይቶቹን እንቁላል የመሳሰሉትን ልታገኙ ስለምትችሉ በሰገራ ምርመራ አማካኝነትም የሚደረግ ዳያግኖሲስ ሊኖር ስለሚችል የሰገራና የደም ምርመራንም መስጠት ሊኖርባችሁ ይገባል ማለት ነው። በተጨማሪም ደግሞ የሴረም ኤሌክትሮላይት ወይም ደግሞ በሰውነታችሁ ውስጥ የሚገኙ የተለያዩ ጠቃሚ የሆኑ ኤሌክትሮላይቶችን ምርመራ ሊደረግላችሁ ይገባል። ምክንያቱም በዳያሪያው አማካኝነት ይህ ዳያሪያ ኢንፍላማቶሪ ዳያሪያ ነው። በዚህ ምክንያት በደማችሁ ውስጥ የተለያዩ ፐሴሎች አማካኝነት ዳያሪያውን በዳያሪያ ውስጥ ልታጡ ትችላላችሁ። በዚህ አማካኝነት ጠቃሚ የሆኑ ኤሌክትሮላይቶችን እንደ ፖታሺየም፣ ሶዲየም፣ ማግኒዚየም የመሳሰሉ ጠቃሚ የሆኑ ኤሌክትሮላይቶችን ልታጡ ስለምትችሉ የኤሌክትሮላይት ኢምባላንስ ሊያስከትልባችሁ ይችላል ማለት ነው። ስለዚህ ሴረም ኤሌክትሮላይትን መስጠት አለባችሁ። ሴረም ኤሌክትሮላይት ከሰጣችሁ በኋላ ምርመራ ሊደረግላችሁ ይገባል ማለት ነው። ሴረም ኤሌክትሮላይትም አንዱ ሊደረግላችሁ የሚገባ በዳያሪያ አማካኝነት ልታጡት የምትችሉት ጠቃሚ የሆኑ ንጥረ ነገሮች ስላሉ የኤሌክትሮላይት መጠናችሁንም መመርመር አለባችሁ ማለት ነው። ሌላኛው ደግሞ ደማችሁ ውስጥ የሚታዩ የተለያዩ ኢንፍላማቶሪ ማርከርስ የምንላቸው እንደ ኢኤስአር፣ ሲ ሪአክቲቭ ፕሮቲን የመሳሰሉ ክሮኒክ ኢንፍላሜሽንና አኪዩት ኢንፍላሜሽንን ኢንዲኬት የሚያደርጉ ወይም ደግሞ የብግነት መጠናችሁን ወይም ደግሞ ጊዜውን የሚያመላክቱ አመልካች ኢንዲኬተሮች አሉ። ወይም ደግሞ ሲ ሪአክቲቭ ፕሮቲንና ኢኤስአር የምንላቸውንም ምርመራ በማድረግ የአንጀት መቆጣት ሂደቱን ምርመራ ማድረግ ይኖርባችኋል ማለት ነው። ከዚህ በተጨማሪም ደግሞ ሊደረግላችሁ የሚገቡ የተለያዩ ምርመራዎች ለምሳሌ የአይረን ስቴዲስ ሊሆን ይችላል። ሴረም ፌሪቲን ሊታወቅ ይገባል። የአይረን መጠናችሁ ወይም ደግሞ አይረን ባይንዲንግ ካፓሲቲ የምንለው ነገር አለ። ቶታል አይረን ባይንዲንግ ካፓሲቲ መጠናችሁ ሊለካ ይገባል። እንዲሁም ደግሞ የቫይታሚን B12 መጠናችሁ በደማችሁ ውስጥ ሊታወቅ ይገባል። ምክንያቱም አብዛኛውን አብዞርፕሽን የሚካሄደው
ያለው በተርሚናል ኢሊየም ውስጥ ነው እነዚህ ቫይታሚን B12 የምንለው ተርሚናል ኢሊየም ውስጥ አብዞርብድ ስለሚሆን እንዲሁም ደግሞ ኢንትሪንሲክ ፋክተር የምንለው አብዞርብድ ስለሚሆን በዚህ አማካይነት እነዚህ ጥረቶች ከተከሰቱ ወይም ደግሞ በክሮንስ ዲዚዝ አማካይነት እነዚህ አብዞርብሽኖች ሊቋረጡ ስለሚችሉ በዚህ ጥረት አማካይነት በዚህ ጥረት በሽታ ልትጋለጡ ስለምትችሉ የቫይታሚን B12 እና የአይረን ስቴዲ ሊደረግላችሁ ይችላል ማለት ነው ስለዚህ ደም ሰታችሁ እነዚህንም ደግሞ ምርመራ ሊደረግላችሁ ይገባል ማለት ነው ሌላኛው በተጨማሪ ሊደረግላችሁ የሚገቡ የምርመራ ሂደቶች ደግሞ በምስል የታገዙ ወይም ደግሞ ሲቲ ኢንተሮግራፊ እና ኤምአር ኢንተሮግራፊ የምንላቸው ወይም ደግሞ በሲቲ ስካን አማካይነት በመጠቀም የተለያዩ ክሮንስ ዲዚዙን ተከትሎ ሊከሰቱ የሚችሉ ኮምፕሊኬሽኖች ወይም ደግሞ የተለያዩ ችግሮች ከተፈጠሩ ለምሳሌ የአንጀት መበሳሳት ሊሆን ይችላል ለምሳሌ ኢንተስታይናል ፐርፎሬሽን አጋጥሟችሁ ከሆነ የአንጀት ካሊበር መጥበብ ወይም ደግሞ ዳያሜትሩ መጥበብ ወይም ደግሞ ስትሪክቸር ተከስቶባችሁ ከሆነ እንዲሁም ደግሞ ፊስቱላ ተፈጥሮ ከሆነ የአንጀታችሁ አካል ሄዶ የተለያዩ የሰውነታችሁ አካል ላይ ወይም ደግሞ የተለያዩ ቪዘራል ኦርጋኖች አሉ ከተለያዩ ቪዘራል ኦርጋኖች ወይም ደግሞ ለምሳሌ ከብላደር ጋር ሊሆን ይችላል ወይም ደግሞ ከሽንት ፊኛ ጋር ሊሆን ይችላል ተጣብቆ ከሆነ ይህንን የመጣበቅ ሂደት ወይም ደግሞ የተለያዩ ፊስቱላዎች ለማየት የሚያገለግሉ ኢሜጂንግ ኢንቨስቲጌቲቭ ሞዳሊቲስ አሉ ለምሳሌ እነዚህን ኢንቨስቲጌሽኖችን የምንጠቀመው እነዚህን የክሮንስ ዲዚዝ በሽታዎችን ለመለየት ነው ማለት ነው ክሮንስ ዲዚዝን ተከትሎ የሚመጡ የተለያዩ ኮምፕሊኬሽኖች ፊስቱላ ሊሆን ይችላል ኢንተስታይናል ፐርፎሬሽን ሊሆን ይችላል ስትሪክቸር ሊሆን ይችላል ወይም ደግሞ የአንጀት መጥበብ የመሳሰሉት ሊከሰቱ ስለሚችሉ እነዚህንም ምርመራ ለመለየት አስፈላጊ ሊሆን ይገባል ማለት ነው ከነዚህ ሁሉ ግን ውድ ተመልካቾቼ በዋናነት የምንጠቀመው ወይም ደግሞ ዳያግኖሲስ ላይ በዋናነት ሪች ለማድረግ ወይም ደግሞ ይሄ ነው በሽታው ክሮንስ ዲዚዝ ነው ብለን ሪች እንድናደርግ የሚጠቅመን ደግሞ ኮሎኖስኮፒ ሊሆን ይችላል ወይም ደግሞ ኢሊዮስኮፒ በመጠቀም ቀጥታ ቱቦን በመጠቀም ወይም ደግሞ በፊንጢጣችሁ በኩል የሚገባ የኢሜጂንግ ቱቦ አለ ይህንን በመጠቀም በውስጣችሁ ወይም ደግሞ በሰውነታችሁ ውስጥ ከገባላችሁ በኋላ ቲሹ ባዮፕሲ ይወስዳል ወይም ደግሞ ከሰውነታችሁ ውስጥ እዛ አካባቢ ኢንፍሌምድ የሆነው ወይም ደግሞ የተቆጣውን ክፍል በመቁረጥ በማውጣት ያንን ቲሹ ይወስዳል ማለት ነው ያንን ቲሹ ለፓቶሎጂ ዩኒት ይላካል ወይም ደግሞ ለምርመራ ክፍል ይህንን ቲሹ በማይክሮስኮፕ በተለያዩ ቴክኒኮች በመጠቀም በማየት የዚህን ቲሹ ጠባሳ መፍጠሩን ግራኑሎማ ፈጥሯል ወይስ ደግሞ አልፈጠረም ጠባሳ አለው ወይስ ደግሞ የለውም የሚለውን በደንብ በማየት ዳያግኖሲስ ላይ ሪች ያደርጋሉ ወይም ደግሞ ምርመራው ላይ ሪች ለማድረግ ይችላሉ ማለት ነው አፐር ጂአይ ኢንዶስኮፒም ሊጠቀሙ ይችላሉ ለምሳሌ የተጠቃው በክሮንስ ዲዚዝ የተጠቃው የሰውነታችሁ ክፍል ላይኛው የምግብ ቱቦ መፍጫ ከሆነ ለምሳሌ ኢሶፋገስ የምንለው ወይም ደግሞ የሰውነታችሁ የመጀመሪያው ክፍል ከአፍ እንዳልኳችሁ የበሽታ ክሮንስ ዲዚዝ ከአፍ እስከ ፊንጢጣ ድረስ የሚያጠቃ ሊሆን ይችላል ስለዚህ አብዛኛውን ጊዜ ደግሞ የሚያጠቃው የአንጀታችሁን ክፍል ስለሆነ ኮሎኖስኮፒና ኢሊዮስኮፒ ተጠቅማችሁ ነው ምርመራ የምታደርጉት ነገር ግን አንዳንድ ጊዜ የላይኛውን የምግብ መፍጫ ቱቦችን እንደ ኢሶፋገስ አፋችሁን ትሮት የምንለው ወይም ደግሞ ጉሮሮ አካባቢ ሊያጠቃችሁም ስለሚችል አፐር ጂአይ ኢንዶስኮፒን በመጠቀም ቲሹ ባዮፕሲ በመውሰድ ወደ ፓቶሎጂ በመላክ ይህንን አይነት ምርመራ በማድረግ ክሮንስ ዲዚዝ በሽታን መታወቅና መኖሩን እና አለመኖሩን ማወቅ ይቻላል ማለት ነው እንግዲህ ወደ ተመልካቾቼ በፓቶሎጂ ምርመራ ከተደረገ በኋላ በክሮንስ ዲዚዝ በሽታ የሚጠቁ ሰዎች ከ30% የሚያሉት ሰዎች ነን ካሴቲንግ ግራኑሎማ የምንለው የሂስቶሎጂክ ፋይንዲንግ ነው ሊኖራቸው የሚችለው ማለት ነው ስለዚህ ይህንን ክሮንስ ዲዚዝ በሽታ ከአልሰሬቲቭ ኮላይቲስ እንዴት ነው የምንለየው እስከ 30% የሚያሉ ሰዎች ላይ በክሮንስ ዲዚዝ ጊዜ ነን ካሴቲንግ ግራኑሎማ የምንለውን የሂስቶሎጂክ ፋይንዲንግ ልናገኝ እንችላለን ማለት ነው ስለዚህ እንደዚህ አይነት ምርመራ ከተደረገላችሁ በኋላ ክሮንስ ዲዚዝ መኖሩና አለመኖሩን በዚህ መልኩ ልታውቁ ትችላላችሁ ማለት ነው በቀጣይ ደግሞ አብረን የምንመለከተው ውድ ተመልካቾቼ ስለተለያዩ የህክምና አማራጮች ይሆናል እንደሚታወቀው ክሮንስ ዲዚዝ ኪዩር የለውም ወይም ደግሞ ይሄ ነው የተባለ ፈውስ የለውም አንዴ ከተከሰተ ለረጅም ዓመት ተደጋግሞ ሊከሰት ይችላል ነገር ግን ማኔጅ መደረግ የሚችል በሽታ ነው ወይም ደግሞ ልትቆጣጠሩት የምትችሉት በሽታ ነው ወይም ኢንፍላሜሽኑን የመቆጣት ሂደቱን አንጀታችሁ ላይ ሊከሰት የሚችሉ የተለያዩ ኮምፕሊኬሽኖችን እንዳይከሰቱ ማድረግ ትችላላችሁ የተለያዩ ክሮንስ ዲዚዙን ተከትሎ የሚመጡ ኮምፕሊኬሽኖች እንዳሉ ነግሬያችኋለሁ የተለያዩ ፐርፎሬሽኖች እንዲሁም ደግሞ ፊስቱላ ትራክቶች ስትሪክቸሩን ለመቆጣጠል የኢንፍላሜሽን ሂደቱን ወይም ደግሞ የአንጀት መቆጣት ሂደቱን እናንተ በመታደርጉት ላይፍ ስታይል ሞዲፊኬሽን አማካይነት ልትቆጣጠሩት ትችላላችሁ ማለት ነው ስለዚህ የምታደርጉት የአኗኗር ዘይቤ ለውጥ እንዲሁም ደግሞ ሲጋራ የምታጨሱ ከሆነ ሲጋራ ማጨስ ማቆም ያመጋገብ ስርዓታችሁን በመቀየር ብቻ
የተለያዩ ትሪትመንት ኦፕሽኖችን በመጠቀም እንዲሁም ደግሞ ሜዲኬሽኖች አሉ የሚታዘዙ የተለያዩ መድኃኒቶችም ጭምራሉ እንዲሁም ደግሞ የከፋ ደረጃ ላይ ከተደረሰ ወይም ደግሞ የተለያዩ ኮምፕሊኬሽኖችን ዴቨሎፕ ካደረጋችሁ ስትሪክቸር ፐርፎሬሽን ፊስቱላ ዴቨሎፕ ካደረጋችሁ ደግሞ እንደ አማራጭ ሰርጂካል ሜቶዶችን ወይም ደግሞ ሰርጂካል ኢንተርቬንሽንም የሚታዘዝበት ወቅት አለ ስለዚህ በመቀጠል ውድ ተመልካቾች የምንመለከተው የተለያዩ ትሪትመንት ሞዳሊቲስ ወይም ደግሞ የትሪትመንት አማራጮችን አብረን የምንመለከት ይሆናል ከኔ ጋራ አሁንም አብራችሁን ቆዩ በአጠቃላይ ውድ ተመልካቾች የትሪትመንት ኦፕሽኖችን ወይም ደግሞ የህክምና አማራጮችን ለሶስት እንከፍላቸዋለን እንደምታውቁት ግን አብዛኛው ጊዜ እናንተ ላይ ነው ሬስት የሚያደርገው ወይም ደግሞ ክሮንስ ዲዚዝን ለማከም አብዛኛው ጊዜ ታካሚው ላይ ፎከስ ያደረገ ነው ወይም ደግሞ ራሳችሁ የምታደርጉት የስነ ምግብ ወይም ደግሞ የአመጋገብ ስርዓት ለውጥ የተለያዩ ቢሄቪየራል ሞዲፊኬሽኖችን በማድረግ ነው አብዛኛው ጊዜ ማኔጅ ማድረግ የምትችሉት ወይም ደግሞ ልትቆጣጠሩት የምትችሉት ለማለት ነው እንግዲህ ውድ ተመልካቾች እንደምታውቁት ለሶስት እንከፍላቸዋለን የህክምና አማራጮችን ማለት ነው እነዚህም ደግሞ ሜዲኬሽንስ ሊሆኑ ይችላሉ ለምሳሌ እነዚህ ኢሚኖ ሰፕሬሳንት ሊሆኑ ይችላሉ አንቲ ኢንፍላማቶሪ ድረጎች ሊሆኑ ይችላሉ ወይም ደግሞ የአንጀት መቆጣቱን የሚቀንሱ የተለያዩ ሜዲኬሽኖች ወይም ደግሞ የተለያዩ መድኃኒቶችን ልትወስዱ ትችላላችሁ ሁለተኛው ዳይተሪ ሞዲፊኬሽን ነው ያኗኗር ዘይቤ ለውጥ ማድረግ ቢሄቪየራል ቼንጅ ማድረግ የአመጋገብ ስነ ስርዓት ለውጥ ማድረግ ሁለተኛው አማራጭ ነው ሶስተኛው ደግሞ ሰርጂካል ኢንተርቬንሽን ወይም ደግሞ በሰርጀሪ አማካኝነት ሊደረጉ የሚችሉ የህክምና አማራጮችም ሶስተኛው አማራጮች ናቸው ማለት ነው በመቀጠል በዝርዝር ዘርዘር ባለ ሁኔታ እነዚህን ሜቶዶች ወይም ደግሞ እነዚህን የህክምና አማራጮች አብረን የምንመለከት ይሆናል ማለት ነው እንዳልኳችሁ ውድ ተመልካቾቼ ክሮንስ ዲዚዝ በሽታን ለመቆጣጠር በዋነኝነት ሪስክ የሚያደርገው ወይም ደግሞ በዋነኝነት የህክምናው ባለቤት ራሱ ግለሰቡ ነው ወይም ደግሞ ራሱ ታማሚው ነው ማለት ነው እንግዲህ የምታደርገው ወይም ደግሞ የምታደርጊው ያኗኗር ዘይቤ ለውጥ አስፈላጊ ነው ማለት ነው ለምሳሌ ሲጋራ መታጨስ ከሆነ ሲጋራ ማጨስ ማቆም ሊኖርባችሁ ይገባል እንዲሁም ደግሞ ስትረስ ካለባችሁ ከፍተኛ የሆነ ጭንቀት ካለባችሁ ተማሪ ከሆናችሁ ጭንቀታችሁን የሚያባብስባችሁ ነገሮች መቀነስ ሊኖርባችሁ ይገባል ማለት ነው ስለዚህ እንዳልኳችሁ አብዛኛው ጊዜ ሬስት የሚያደርገው ደግሞ ዲፔንድ የሚያደርገው በታካሚው ሁኔታ ላይ ነው ማለት ነው እንዲሁም ደግሞ ሊሰጣችሁ የሚገቡ የተለያዩ መድኃኒቶች አሉ አንቲ ኢንፍላማቶሪ መድኃኒቶች የህመም መጠናችሁ እንዲሁም ደግሞ እናንተ ልታደርጉት የምትችሉት የአመጋገብ ስነ ስርዓት ለውጥ ሊሆን ይችላል ዳይተሪ ምግባችሁ ላይ የምታስተካክሉት ነገር ሊኖር ይችላል ማለት ነው ለምሳሌ ዴሪ ፕሮዳክት የምትመገቡ ሰዎች ካላችሁ እንቁላል ወተት የመሳሰሉት የወተት ተዋጽኦን የምትመገቡ ሰዎች ካላችሁ እነዚህ ነገሮች የኢንፍላሜሽን ሂደቱን ሊያባብሱ ይችላሉ ምክንያቱም የመፈጨት ሂደታቸው ሊቆይ ስለሚችል ስጋ የመሳሰሉ ምግቦችንም የምትበሉ ሰዎች እርጎ ወተት አይብ የመሳሰሉ ምግቦችን የምትበሉ ሰዎች የምግብ መፈጨት ሂደትን ሊያፋጥን ስለማይችል ወይም ደግሞ የሚፈጨውን የምግብ ሂደት ኢንተስታይናል ትራንዚት ታይሙን ሊያራዝም ስለሚችል በዚህ አማካይነት የምግብ መፈጨት ሂደትን ሊያቆይባችሁ ስለሚችል ለተለያየ ኢንፍላማቶሪ ኮንዲሽን ሊያጋልጣችሁ ይችላል ማለት ነው በዚህም የተነሳ እናንተ እንደዚህ የምትሰቃዩ ሰዎች ካላችሁ እነዚህን ምግቦች አቮይድ ማድረግ ይገባችኋል ማለት ነው በተጨማሪ ደግሞ ሪፋይንድ ካርቦሃይድሬት የታሸጉ ምግቦችን የምትበሉ ሰዎች ኬክ ሊሆን ይችላል የተለያዩ በርገር ፒዛ የምትበሉ ሰዎች በካርቦሃይድሬት ሪች የሆኑ ምግቦችን የምትበሉ ሰዎች ወይም ደግሞ ኢንፍላማቶሪ የሆኑ ወይም ደግሞ የተለያዩ ቅመም የበዛባቸው ምግቦችን የምትበሉ ሰዎች የሚያቃጥል ምግብ የምትበሉ ሰዎች የኢንተስታይናል ኢንፍላሜሽናችሁን ወይም ደግሞ ብግነቱን ሊያፋጥንባችሁ ስለሚችል ክሮንስ ዲዚዛችሁን እንደገና ሊያነሳሳው ስለሚችል እናንተም ደግሞ እንደዚህ ምግብ የምትመገቡ ሰዎችም እነዚህን አይነት ምግቦችን ከመመገብ መቆጠብ ሊኖርባችሁ ይገባል ማለት ነው ሌላኛው ውድ ተመልካቾቼ መድኃኒቶችን ሊሰጣችሁ ይችላል አማኒዮ ሳሊሳሌት የተባሉ እንደ ሜላዝሚን የተባሉ አማኒዮ ሳሊሳሌቶች አሉ እነዚህ ሊሰጣችሁ ይችላል ከማይልድ ቱ ሞደሬት ወይም ደግሞ ከዝቅተኛ እስከ መካከለኛ የሚደርስን የኢንፍላማቶሪ ባውል ዲስኦርደር ኢንፍላሜሽን ሊቀንስ የሚችል ወይም ደግሞ የአንጀት መቆጣትና ብግነትን የሚቀንሱ አማኒዮ ሳሊሳሌት መድኃኒቶችንም ሊሰጣችሁ ይችላል ማለት ነው እንዲሁም ደግሞ ውድ ተመልካቾቼ ኮርቲኮስቴሮይዶችን ሊሰጣችሁ ይችላል እነዚህም ደግሞ ፕሬዲኒሶሎና ቡዴሶናይድ የተባሉ ኮርቲኮስቴሮይዶችን አንቲ ኢንፍላማቶሪ የሆኑ ስቴሮይዳል ድረጎችን ሊሰጣችሁ ይችላል ማለት ነው እኒህም ደግሞ ከመካከለኛ እስከ ከፍተኛ የሆነ ወይም ደግሞ from moderate to severe inflammation ወይም ደግሞ የአንጀት መቆጣትን ሊከላከሉ የሚችሉ መድኃኒቶችን ሊሰጣችሁ ይችላል ማለት ነው እነዚህም ከ3 እስከ 6 ወር ያህል በመውሰድ የኢንፍላሜሽኑን ወይም ደግሞ የብግነቱን መጠን የአንጀት መቆጣቱን መጠን ሰፕረስ በማድረግ የሚሰሩ መድኃኒቶች ስለሆኑ እነዚህ መድኃኒቶች በህክምና ባለሙያ በታገዘ መልኩ ሊታዘዝላችሁ ይገባል ማለት ነው
ሌላኛው ውድ ተመልካቾች ሊሰጣችሁ የሚገባው የመድኃኒት አይነት ደግሞ ኢሚዩኖሞዱሌተርስ የምንላቸው ወይም ደግሞ ኢሚዩን ሰፐርሳንት ድረጎች አሉ እንደ አዛቲዮፕሪን እና 6 መርካፕቶፑሪን የምንላቸው የራሳችንን የበሽታ የሚከላከልልን ስርዓት የራሳችንን አንጀት እንዳያጠቃልን የሚያደርጉ ኢሚዩን ሞዱሌተር ድረግሶች ናቸው ወይም ደግሞ የራሳችን የሰውነት በሽታ ተከላካይ የሆነው ሴል ወይም ደግሞ ሲስተም የራሳችን አንጀት እንዳያጠቃልን የሚያደርጉ የራሳችን አንጀት እንዳያጠቃልን የሚያደርጉ መድኃኒቶች ናቸው ማለት ነው እነዚህ አዛቲዮፕሪን እና 6 መርካፕቶፑሪን የምንላቸው ኢሚዩን ሞዱሌተር ድረጎችም ሊታዘልን ይችላሉ ማለት ነው በመጨረሻም ደግሞ ሜቶትሬክሴት የተባለ እነዚህ መድኃኒቶች ካልሰሩ ሊሰጠን የሚችል መድኃኒትም አለ ማለት ነው ስለዚህ ሜቶትሬክሴትም እንደ መጨረሻ አማራጭ ልንጠቀመው እንችላለን ማለት ነው ስለዚህ እነዚህ መድኃኒቶች በመጠቀም አንቲ ኢንፍላማቶሪ የሆኑ ወይም ደግሞ የኢንፍላሜሽን ወይም ደግሞ የአንጀት መቆጣትን ባህሪ ሊቀንሱ የሚችሉ አማይኖ ሳሊሳይሌት ሊሆኑ ይችላሉ እንዲሁም ደግሞ የአንጀት መቆጣትን ለረጅም ጊዜ ሊቀንሱ የሚችሉ ወይም ደግሞ ከሞዴሬት እስከ ሲቪር የመሳሰሉ ፔኖችን ወይም ደግሞ ከመካከለኛ እስከ ከባድ የሆነ የአንጀት መቆጣትን ሊቀንሱ የሚችሉ ፕሬዲኒሶሎን ቡዴሲዮናይድ የተባሉ ኮርቲኮስቴሮይዶችንም ሊታዘልን ይችላል ማለት ነው ስለዚህ እነዚህን መድኃኒቶች በመጠቀም ነው ክሮንስ ዲዚዝን ልናክም የምንችለው ማለት ነው ግን እንዳልኳችሁ ወደ ተመልካቾች ከነዚህ ከሚሰጡን መድኃኒቶች በተጨማሪ ላይፍ ስታይል ሞዲፊኬሽን በዋናነት ዋናው ሚና ይጫወታል ማለት ነው ስለዚህ ሪከረንት የሆኑ አታኮችን ወይም ደግሞ ሪከረንት ፍሌርስ የምንላቸውን በተደጋጋሚ ሊከሰት የሚችል የክሮንስ ዲዚዝ ሆድ መቁረጥ ይችላል ማታ ማታ ሊከሰትባችሁ ይችላል አይታወቅም ይሄ ነገር ተከትሎት የሚመጡ ማስታወክ ሊኖር ይችላል የሆድ ቁርጠት የሆድ ህመም የመሳሰሉትን ማታ ማታ ወይም ደግሞ ቀን ቀን ሊከሰትባችሁ ይችላል ወይም ደግሞ ምግብ ከበላችሁ በኋላ ቶሎ ሊከሰትባችሁ ስለሚችል እነዚህን መቆጣጠር የምትችሉት በራሳችሁ ነው ማለት ነው በዋናነት ከሚሰጣችሁ የተለያዩ መድኃኒቶች በተጨማሪ የምትመገቡት ምግብ ሊሆን ይችላል ፎሎ የምታደርጉት ላይፍ ስታይል ቾይስ በዋናነት ከፍተኛው ሚና ስለሚጫወት ይህንንም ልብ ማለት እንዳትረሱ ማለት ነው ሌሎች ደግሞ በዋናነት በሴል ደረጃ ወይም ደግሞ በጥቃቅን ተዋሲያን ደረጃ በአንጀታችን ሴሎች ላይ የሚሰሩ የተለያዩ መድኃኒቶች አሉ ለምሳሌ ኢንፍሊክሲማብ የምንለው አለ ሌላም ቬዶሊዙማብ የምንለው አንቲኢንተግሪን የሆነ ወይም ደግሞ አንቲኢንተግሪንስ የምንለው የሴሉላር ሳይክል ላይ ወይም ደግሞ የሴል እንቅስቃሴ ደረጃ ላይ የሚሰሩ አሴሉላር ሌቭል የሚሰሩ መድኃኒቶችንም እንደ የደረጃው ወይም ደግሞ እንደ ክሮንስ ዲዚዝ ደረጃው አይነት ሊታዘዝላችሁ ይችላል ማለት ነው እንዲሁም ደግሞ ውድ ተመልካቾች ክሮንስ ዲዚዙ የተለያዩ ኮምፕሊኬሽኖችን ኢንፌክሽኖችን ፈጥሮ ከሆነ ለምሳሌ አብሰስ ወይም ደግሞ መግል ፈጥሮ ከሆነ እንዲሁም ደግሞ የተለያዩ ኮምፕሊኬሽኖች ፊስቱላ የመሳሰሉ ፐርፎሬሽን የመሳሰሉትን ፈጥሮ ከሆነ በኢንፌክሽንና በተለያዩ ትላትሎች የመጋለጥ እድሉ የሰፋ ሊሆን ስለሚችል እንደ ሁኔታው ታይቶ ሲፕሮፍሎክሳሲን ሊታዘዝላችሁ ይችላል የተለያዩ አንቲባዮቲኮች ሜትሮንዳዞል ሴፍትሪያክዞል ሊታዘዝላችሁ ይችላል እንዲሁም ደግሞ የተለያዩ የበሽታውን ወይም ደግሞ የህመም ስሜቱን ሊቀንሱ የሚችሉ አንቲፔኖችን ሊታዘዝላችሁ ይችላል ከማይልድ ሞዴሬት ቱ ሲቪር ፔን የተለያየ ደረጃ ያለው የህመም ስሜት ከተሰማችሁ እስከ ኦፖይድ አናልጄሲክ ድረስ የሚያደርስ እስከ ህመሙን ለማስታገስ የሚረዳ የተለያዩ ሞርፊን ሊሆን ይችላል ትራማዶል ሊሆን ይችላል እነዚህ የህመም ማስታገሻ መድኃኒቶች ጭምር ሊታዘዝላችሁ ይችላል ማለት ነው እንዲሁም ደግሞ ትኩሳት ካለባችሁ አንቲፓይሬቲክስ እንዲሁም ደግሞ ተከትሎት የሚመጣ ቮሚቲንግ ካለባችሁ ማስታወቅ ወደ ላይ የሚላችሁ ከሆነ አንቲ ቮሚቲንግ የሆኑ መድኃኒቶችን ወይም ደግሞ እንዳያስታውካችሁ የሚረዱ የተለያዩ መድኃኒቶችንም ጭምር ሊታዘዝላችሁ ይችላል ማለት ነው ስለዚህ ኮምፕሊኬሽኑን ብቻ አይደለም ወይም ደግሞ ክሮንስ ዲዚዝ በሽታውን ብቻ አይደለም ማንጅ የምታደርጉት የተለያዩ ኮምፕሊኬሽኖችን ክሮንስ ዲዚዝ የሚያመጣባችሁን የተለያዩ ምልክቶችን ዳያሪያ ከሆነ ዳያሪያውን ለማከም የሚረዱ መድኃኒቶችን እንዲሁም ደግሞ ዳያሪያውን የሚያስቆሙ መድኃኒቶችን ሊሰጣችሁ ይገባል ትኩሳት ካለባችሁ ጆይንት ፔን ካለባችሁ እንዲሁም ደግሞ የሆድ ቁርጠት የሆድ ህመም ካለባችሁ የህመሙን ሊያስታግስላችሁ የሚችሉ አንቲፔኖችን ጭምር ነው መውሰድ ያለባችሁ ስለዚህ የተለያዩ ሜዲኬሽኖችን የተለያዩ ድረጎችን ነው አንድ ላይ የምትወስዱት ማለት ነው ሌላኛው ውድ ተመልካቾች ልታደርጉት የሚገባው ጥንቃቄ ደግሞ የአመጋገብ ስነ ስርዓታችሁ ላይ ለውጥ ማድረግ ሊኖርባችሁ ይገባል ለምሳሌ የምትመገቡትን ምግብ ጆርናል ይዛችሁ መመዝገብ ሊኖርባችሁ ይገባል ለምሳሌ ፍርፍር ሊሆን ይችላል የምትመገቡት ይሄን ፍርፍር ከተመገባችሁ በኋላ ክሮንስ ዲዚዛችሁን ሊያነሳሳባችሁ ይችላል ስለዚህ ጆርናል ማድረግ ይኖርባችኋል ማለት ነው የምትመገቡት ምግብ አብዛኛው ጊዜ ሊያነሳሳባችሁ ይችላል ለምሳሌ ዴሪ ፕሮዳክቶችን የወተት ተዋጽኦ ምግቦችን ስጋ ልትመገቡ ይችላላችሁ እነዚህ የሚያነሱባችሁ ምግቦች በትክክል መመዝገብና ከነዚህ ምግቦች ለመለየት መሞከር ይኖርባችሁ ይችላል ማለት ነው ሌላኛው ደግሞ ውድ ተመልካቾቼ በፋይበር የበለጸጉ ምግቦችን መብላት የማይኖርባችሁ ጊዜ አለ ለምሳሌ ሆዳችሁን በሚቆርጣችሁ ሰዓት ወይም ደግሞ ፍሌር ወይም ደግሞ ልክ ክሮንስ ዲዚዙ የተነሳባችሁ ሰዓት ላይ በፋይበር የበለጸጉ ምግቦችን መብላት አይመከርም ምክንያቱም ያባብሰዋል ተብሎ ስለሚታሰብ የተደረጉ ጥናቶችም እንደሚያሳዩት ከሆነ በፋይበር የበለጸጉ ምግቦችን መብላት በራሱ ጠቃሚ ነው ለኢንተስታይናል ትራንዚት ታይሙን ለመቀነስ ማለት ነው ወይም ደግሞ የምግብ መፈጨት ሂደትን ለማፋጠን ፋይበር የበለጸጉ ምግቦችን መብላት አስፈላጊ ነው ነገር ግን
ክሮንስ ዲዚዙ የተነሳባችሁ ሰዓት ላይ ወይም ደግሞ ሆዳችሁ እየቆረጣችሁ ካለ በፋይበር የበለጸጉ ምግቦችን መብላት ማቆም ሊኖርባችሁ ይገባል ማለት ነው። ስለዚህ የተለያዩ ከፋይበር ነፃ የሆኑ ምግቦችን መብላት ሊኖርባችሁ ይገባል ማለት ነው በዛን ሰዓት። ነገር ግን አብዛኛው ጊዜ የሚመከረው በፋይበር የበለጸጉ ምግቦችን መብላት፣ የተለያዩ አትክልቶችን ምናምን መብላት ሊኖርባችሁ ይገባል ማለት ነው። ጥራጥሬዎችን ምናምን ለመፈጨት የሚያስቸግሩ ምግቦችን ግን መብላት አይኖርባችሁም። ለምሳሌ ስጋ፣ የወተት ተዋጽኦ የመሳሰሉ ምግቦችን፣ ፕሮሰስድ የሆኑ ምግቦችን፣ ቺፕስ የመሳሰሉ ምግቦችንም የአንጀት መቆጣትን ወይም ደግሞ ኢንፍላሜሽኑን ሊያባብሱ ስለሚችሉ እነዚህ ምግቦች መብላት አይኖርባችሁም ማለት ነው። ሌላኛው ማድረግ የምትችሉት ደግሞ የቫይታሚን ሰፕሊመንቶች፣ የካልሲየም ሰፕሊመንቶችን እነዚህን በወተት ካለመጠጣታችሁ የተነሳ ወይም ደግሞ ጠቃሚ የሆኑ ንጥረ ነገሮች አብዞርብድ ስለማይሆኑ ወይም ደግሞ ወደ ደማችሁ ገብተው ለሰውነታችሁ የሚያስፈልጉትን ተግባር ስለማይሰጧችሁ እነዚህን የአይረን ሰፕሊመንቶችን መጠቀም ትችላላችሁ። የቫይታሚን ሰፕሊመንቶችን፣ መልቲ ቫይታሚን የመሳሰሉ ሰፕሊመንቶችን መጠቀም ሊኖርባችሁ ይገባል ማለት ነው። ከመጠን በላይ ከከሳችሁ፣ በጣም ከስታችሁ ከተቸገራችሁ፣ የምግብ ፍላጎታችሁ ከቀነሰ አንዳንዴ ምግብ መብላትም ሊከለክላችሁ ስለሚችል የቫይታሚን ሰፕሊመንቶችን፣ የአይረን ሰፕሊመንቶችን እንዲሁም ደግሞ የኦሜጋ 3 ፋቲ አሲድ የምላቸውን ሰፕሊመንቶችን፣ የቫይታሚን ዲ ሰፕሊመንቶችን በሐኪም ትዕዛዝ አማካይነት ሊታዘዝላችሁ ይገባል ማለት ነው። ስለዚህ እነዚህን ሰፕሊመንቶች፣ መልቲ ቫይታሚን የመሳሰሉትን ነገሮችም ደግሞ ከአመጋገብ ስነ ስርዓታችሁ ውስጥ መቀላቀል ሊኖርባችሁ ይገባል ማለት ነው። ሌላኛው ደግሞ እንዳልኳችሁ ሲጋራ የምታጩ ሰዎች ሲጋራ በፍጹም ማጨስ አይኖርባችሁም። እንዲሁም ደግሞ ከፍተኛ የሆነ ጭንቀት፣ ከልክ ያለፈ ጭንቀት ካለባችሁ ስትረስ ሌቭላችሁን ማኔጅ ማድረግ አለባችሁ ወይም ደግሞ የሚያስጨንቃችሁን ነገር ለመቀነስ ሙከራና ጥረት ማድረግ ይኖርባችኋል። እንዲሁም ደግሞ ሩቲን የሆነ ክትትል ወይም ደግሞ ሩቲን የሆነ ኢንቨስቲጌቲቭ ክትትል ሊኖራችሁ ይገባል ማለት ነው። በቀጠሮ አማካኝነት የሚደረግ የምርመራ ሂደት ሊደረግላችሁ ይገባል። ኤምአርአይ ሊኖራችሁ ይገባል። ኮሎኖስኮፒ ሊኖራችሁ ይገባል። ሂደቱን ለማየት ወይም ደግሞ የተወሰነ መድኃኒት ከወሰዳችሁ በኋላ አንቲ ኢንፍላማቶሪ የሆኑ ኮርቲኮስቴሮይዶችን ከወሰዳችሁ በኋላ እንዲሁም ደግሞ የተለያዩ መድኃኒቶችን ከወሰዳችሁ በኋላ ሂደቱን ለማየት የሚያስፈልግ ክትትል ሊኖራችሁ ይገባል ማለት ነው። እነዚህን ክትትል በቀጠሮ አማካኝነት ሄዳችሁ ከጂአይ ሰርጅናችሁ ጋር ሊሆን ይችላል፣ ከውስጥ ደዌ ስፔሻሊስት ሐኪማችሁ ጋር ሊሆን ይችላል፣ ሄዳችሁ ክትትል ልታደርጉና ሊኖራችሁ ይገባል ማለት ነው። ስለዚህ ሩቲን የሆነ ክትትል ኢንቨስቲጌቲቭ ሞዳሊቲን ያማከለ ወይም ደግሞ የተለያዩ ምርመራዎችን ሊደረግላችሁ የሚገቡ ክትትሎችንም መርሳትና መዘንጋት አይኖርባችሁም ማለት ነው። እንግዲህ ውድ ተመልካቾቼ ለየትኞቹ የክሮንስ ዲዚዝ ታካሚዎች ወይም ደግሞ ለየትኞቹ በክሮንስ ዲዚዝ በሽታ ለሚሰቃዩ ሰዎች ለየትኞቹ ነው ሰርጂካል ኢንተርቬንሽን ወይም ደግሞ በቀዶ ጥገና ሕክምና የሚደረግ አገልግሎት የሚያስፈልጋቸው የትኞቹ የክሮንስ ዲዚዝ በሽታ ታካሚዎች ናቸው የሚለው ላይ ደርሰናል ማለት ነው። እንግዲህ ለነዚህ የሚያስፈልጋቸው የሕክምና አማራጭ ለምሳሌ ለረጅም ዓመታት መድኃኒቶችን ሲወስዱ ቆይተው ነገር ግን ይህ መድኃኒት ፌል ካደረገ ወይም ደግሞ ሜዲካል ትሪትመንቱ ካልሰራና በመድኃኒት የመቆጣጠር ሂደቱ ምንም አይነት ለውጥ ካላሳየ ሰርጂካል ኢንተርቬንሽን ሊያስፈልጋቸው ይችላል። እንዲሁም ደግሞ ኮምፕሊኬሽኖችን ዴቨሎፕ ላደረጉ በሽተኞች ለምሳሌ ክሮንስ ዲዚዙን ተከትሎ የሚከሰቱ የተለያዩ ኮምፕሊኬሽኖችን ካጋጠማቸው ለምሳሌ ፊስቱላ ትራክት ዴቨሎፕ ካደረጉ ወይም ደግሞ አብኖርማል ኮሚኒኬሽን ለምሳሌ የአንጀታቸው ክፍል ሄዶ የተለያየ ቪዘራል ኦርጋን ላይ ወይም ደግሞ የተለያየ ሰውነት አካላቸው ላይ ተጣብቆ ከሆነ ማላቀቅ ሊያስፈልግ ይችላል ማለት ነው። ስለዚህ በዚህ አማካይነት ፊስቱላ ዴቨሎፕ አድርገው ከሆነ ወይም ደግሞ የተለያየ ፊስቱላ ትራክት ዴቨሎፕ አድርገው ከሆነ ሰርጂካል ኢንተርቬንሽን ሊያስፈልገው ይችላል ወይም ደግሞ በሰርጀሪ የሚደረግ ቀዶ ጥገና ሊያስፈልጋቸው ይችላል ማለት ነው። እንዲሁም ደግሞ ስትሪክቸር ዴቨሎፕ አድርገው ከሆነ ወይም ደግሞ በአንጀት መቆጣት አማካይነት የሚከሰት የአንጀት መጥበብና የአንጀት ካሊበር ወይም ደግሞ ዳያሜትሩ አንሶ ከሆነ የተለያየ የምግብ እዛ ውስጥ ወይም ደግሞ በአንጀታቸው ውስጥ የሚሄደውን ምግብ ሊሆን ይችላል ወይም ደግሞ ሰገራ ሊሆን ይችላል ሊከለክል ስለሚችል ስትሪክቸርም ዴቨሎፕ አድርጎ ከሆነ ሰርጂካል ኢንተርቬንሽን ሊያስፈልገው ይችላል ማለት ነው። ሌላኛው ደግሞ የተለያየ ኢንተስታይናል ፐርፎሬሽን አጋጥሟቸው ከሆነ በኢንፍላሜሽኑ አማካይነት በተለያየ ኢንፌክሽን በትላትል አማካይነት እንዲሁም ደግሞ በተለያዩ አሜባ ሊሆን ይችላል በአሜቢያሲስ አማካይነት ወይም ደግሞ ክሮንስ ዲዚዙን ተከትሎ የተለያዩ ኢንፌክሽኖችን አጋጥሟቸው ከሆነ ኢንተስታይናል ፐርፎሬሽን ሊያጋጥማችሁ ይችላል ማለት ነው። ስለዚህ ኢንተስታይናል ፐርፎሬሽን ወይም ደግሞ የአንጀት መበሳሳት ወይም ደግሞ አንጀታቸው ላይ የተለያዩ ሆሎች ወይም ደግሞ ክፍተቶችን ሊፈጥር ስለሚችል እነዚህም ደግሞ ሰርጂካል ኢንተርቬንሽን ሊያስፈልገው ስለሚችል ሰርጀሪ ለነዚህ ለሶስቱ ነገሮችና እንዲሁም ደግሞ መድኃኒት አላቆም ካለው ወይም ደግሞ ይህንን ክሮንስ ዲዚዝ መድኃኒት አላቆም ካለው ፓርቱን ሪዘክት አድርጎ ማውጣት ሊያስፈልግ ይችላል ወይም ደግሞ የአንጀታችሁን ክፍል ወይም ደግሞ የተቆጣውን የአንጀታችሁን ክፍል ሪዘክት አድርጎ ወይም ደግሞ ቆርጦ ለማውጣት ሰርጀሪ አስፈላጊ ሊሆን ይችላል ማለት ነው። ስለዚህ
ስለዚህ በእነዚህ ሶስቱ ምክንያት ወይም ደግሞ በኢንተስታይናል ፐርፎሬሽን እንዲሁም ደግሞ በፊስቱላና በስትሪክቸር አማካይነት ሰርጀሪ የሚያስፈልጋቸው ሰዎች ሊኖሩ ይችላሉ ማለት ነው። እዚህ ጋር ውድ ተመልካቾቼ አንድ ልብ ማለት የሚገባችሁ ነገር ሰርጀሪ ተደረገላችሁ ማለት ግን ይህ በሽታ ተመልሶ አይከሰትም ማለት አይደለም። ላይፍ ሎንግ ነው ወይም ደግሞ ይህ ነገር ይጠፋል ማለት አይደለም። አንድ ሰርጀሪ ከተደረገላችሁ በኋላ ወይም ደግሞ የተጎዳው የአንጀታችሁ ክፍል ተቆርጦ ከወጣ በኋላ ተመልሶ አይከሰትም የሚል አመለካከት አለ። ይህ ከእውነት የራቀ ነው ማለት ነው። ስለዚህ እዚህ ጋር የሚታየው በክሮንስ ዲዚዝ የሚጠቁ ሰዎች ፐርሲቪራንስ ነው ወይም ደግሞ ጽናታቸውን ነው የሚታየው ማለት ነው። ስለዚህ መጽናት ይኖርባችሁ ይገባል። አይኖ በጣም ከባድ በሽታ ነው እየተዋጋችሁ ያላችሁት፣ አቅማችሁን ያዳክማል፣ ብዙ ነገራችሁን ያቃውሳል። ነገር ግን መጽናት ይኖርባችሁ ይገባል ማለት ነው። ስለዚህ በሰርጀሪ ይድናል የሚል አመለካከት ካላችሁ ተሳስታችኋል ማለት ነው። ስለዚህ በሰርጀሪ ላይድን ይችላል፣ ተመልሶ የመከሰት እድል ሊኖረው ስለሚችል ጽናት ሊኖራችሁ ይገባል፣ ፐርሲቪራንስ ሊኖራችሁ ይገባል። እንዳልኳችሁ የአመጋገብ ስርዓታችሁን ጆርናል አድርጋችሁ በትክክል የምትመገቡትን ምግብ በትክክል መያዝ ይኖርባችሁ ይችላል ማለት ነው። ስለዚህ አብዛኛውን ጊዜ የሚከሰትበትን ወይም ደግሞ ሪከረንት የመሆን እድሉን ወይም ደግሞ ተደጋግሞ የሚያስቸግራችሁን የሆድ ቁርጠቱን እንዳይከሰትባችሁ የምታደርጉት ላይፍ ስታይል ሞዲፊኬሽን በእናንተ ስለሚወሰን እነዚህ ነገሮች ላይ ይበልጥ ትኩረት ማድረግ ሊኖርባችሁ ይገባል ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ዕለት በሰራሁላችሁ ቪዲዮ ላይ ጠቃሚ የሆነ ግንዛቤ እንዳገኛችሁ ስለ ክሮንስ ዲዚዝ መንስኤዎቹ፣ ምክንያቶቹ እንዲሁም ደግሞ ስለ ማድረግ ስለምትችሉት ስለ አመጋገብ ስነ ስርዓት፣ ስትረስ አቮይድ ማድረግ እንዴት እንደምትችሉ እንዲሁም ደግሞ ሲጋራ የምታጨሱ ሰዎች ካላችሁ ሲጋራ ማጨስ ማቆም እንዳለባችሁ እንዲሁም ደግሞ የተለያዩ ሰርጂካል ኢንተርቬንሽኖችን ወይም ደግሞ በሰርጀሪ አማካኝነት ሊደረግላችሁ የሚችሉ የህክምና አማራጮችን እንዲሁም ደግሞ የተለያዩ የሚሰጣችሁ መድኃኒቶችን ምን እንደሆኑ በማወቅ ግንዛቤ እንዳገኛችሁ ሙሉ እምነት አለኝ። እንግዲህ ውድ ተመልካቾቼ በዚህ በሽታ የምትሰቃዩ ከሆነ እንዲሁም ደግሞ በዚህ በሽታ የሚሰቃዩ የምትወዷቸው ጓደኞች ካላችሁ ይህን ቪዲዮ ከወዲሁ ሼር እንድታደርጉላቸው እንዲመለከቱት እድሉ እንድትሰጣቸውና ራሳቸውን ከዚህ በሽታ እንዴት አድርገው ለመከላከልና ራሳቸውን እንዴት ማኔጅ ማድረግ እንደሚችሉ ኪዩር ማድረግ አይችሉም ወይም ደግሞ ይህን በሽታ ሙሉ በሙሉ ማጥፋት አይችሉም፣ ነገር ግን ማኔጅ ማድረግ ይችላሉ ወይም ደግሞ መቆጣጠር የሚችሉበት ደረጃ ላይ ይህን ቪዲዮ ተመልክተው መድረስ እንዲችሉ ይህን መልእክት ለእናንተ አስተላልፍላችኋለሁ። ይህ ቻናል ከተመቻችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንዲሁም ደግሞ የምሰራላችሁን ቪዲዮ ከወዲሁ ላይክ እና ሼር እንድታደርጉ እንዲሁም ደግሞ በኮሜንት ሴክሽኑ ስር ያላችሁን አስተያየትም ሆነ ጥያቄ እንድታስቀምጡልኝ ከወዲሁ መልእክቴን የማስተላልፍላችሁ እኔ ዶክተር ኦሊያድ ገረሙ እባላለሁ። በቀጣይ ጠቃሚ የሆነ የጤና ቪዲዮ ርዕሰ ጉዳይ ላይ እስከምንገናኝ ድረስ መልካም ቆይታ።